አንተ ከሱ ጎን አልነበርክ እንዴ? እንዴት ከነጌቾ ሳይድ ሆነ? ለምን አንተ ታስፈልገዋለህ ምናምን እያላችሁ ሰዎች በውስጥ በኩል ኮሜንት እያደረጋችሁልኝ ያላችሁ ኢቭን ኮሜንት ሴክሽን ላይ እያላችሁ ያላችሁ ሰዎች አላችሁ። እውነቱን ለመናገር ሴዶ ማርሻል እኔንም ክዶኛል ብዬ ነው የማስበው፣ እንደ አንድ ማናጀር ማለት ነው። እሱ እንደወከለው ሰው ከእሱ ጋር እንደሚሰራ ሰው የሚያደርጋትን እያንዳንዷን እንቅስቃሴ እከታተላለሁ እና ይሄ እንቅስቃሴው ሳየው እኔ ሳያማክረኝ ነው ሙቭ አድርጎ እዛ ሄደውና እንደ ማንኛውም ሰው ልክ እንደነጌቾ ሁሉ እኔም በጣም ተናድጃለሁ። በጣም ብስጭት ነው ያልኩት። ለማንኛውም አሁን ከደቂቃዎች በፊት ማለት ነው ኦልሞስት ከ30 ደቂቃ በፊት ወደ ቱርክ ኤርፖርት ሰዎች ገብተው ቼክ እንዲያደርጉት ኮሚኒኬት እያደረግኩ ነበር የነበረው። እስካሁን ባለው መረጃ ሴዶ ማርሻል እዛ ቱርክ ኤርፖርት ውስጥ የለም፣ እንዳልወጣም በነገራችን ላይ በጣም ብዙ ኢትዮጵያኖች በነገራችን ላይ ማለት ነው ሴዶ ማርሻል ከኢትዮጵያ ይህንን ፋይት ሸሽተ መሄድ የለብህም፣ በቃ ፋይት ማድረግ አለብህ፣ እኛ በአንተ ላይ እምነት አለን ብለው ኤርፖርት ፊት ለፊት ላይ እየጠበቁት ነበረ። ወደ ውጭም ሳይወጣ አሁን ኤርፖርት ውስጥም ገብተው ቼክ ሲያደርጉት ኤርፖርት ውስጥም የለም። ምናልባት ሙሉ ለሙሉ ቼክ አላረጉ ከሆነ አይዶን ነው አላቅም። ግን አሁን ባለኝ መረጃ ለእኔ በደረሰኝ መረጃ ኤርፖርት ውስጥም እንደሌለ ነው እየተነገረ ያለው። ምናልባት እዛ ካለ አለው በለን ሴዶ፣ እኛና ለአንተ ማለት ምንም ባህር ብታናድደኝም ለአንተ ቀና ልብ ነው ያለኝ፣ አቅም እንዳለህ እኔ አምንብሃለሁ። ከዚህ በፊት ያደረግናቸውን ዲስከሽኖች ምናምን ነገር ኮንሲደር አድርጌ እንግዲህ ያለህ እዛ ኤርፖርት ውስጥ ካለ አለው በለን። ካለበለዛ ግን እኔ የምገምተው ምናልባት ሁለት ግምቶች አሉኝ። አንደኛው ምንድን ነው በጣም ከኛ አቅም በጣም የተሻለ አቅም ያላቸው ሰዎች እንግዲህ ይህንን ልጅ በጣም ስለሚፈልጉት ከሱ ጋራ እንግዲህ ከውጭ ዜጎች ጋር ፋይት እንዲያደርግ ስለሚፈልጉ ምናልባት ከቱርክ በዛው ሌላ ፍላይት ተቆርጦበት ምናልባት ወደ ራሻ ሜሎ ሊሆን ይችላል። ምናልባት ደግሞ ወደ ዩኬም ፍላይት አድርጎ ሊሆን ይችላል። ሁለተኛው ደግሞ የምገምተው ምንድን ነው እንግዲህ ሰዎች እዛ ያሉ ሰዎች ምናምን ነገር እንትን ብለው አሳምነውት ወደ ኢትዮጵያ እየመጡ ሊሆን ይችላል። ዊዶን ነው። ግን አሁን ባለ መረጃ የቱርክ ኤርፖርት ውስጥ ሴዶ ማርሻል የለም። ይሄ ነው ያለው መረጃ። ያለውን ነገር እየመጣው እንግዲህ አብዴት አደርጋቸዋለሁ። ለማንኛውም ስላዳመጣችሁኝ በጣም አመሰግናለሁ። ያለውን ነገር አብዴት አደርጋቸዋለሁ። ሻላርት ፈርጥጦ ከሀገር ወጥቷል፣ ፈርቶ ማለት ነው። ስለዚህ ይሄ ከኔ ህይወት ጋር የሚያገናኘው ነገር የለም። ሴዶ ጓደኛዬ ነበረ፣ ካሁን በኋላ ጓደኛዬ አይደለም። ምክንያቱም ፈሪ ጓደኛ ነኝ እንዲኖረኝ አልፈልግም። እኔ ከማናችሁም በላይ በጣም የተናደርኩኝና በጣም በቃ ያዘንኩ ሰው ቢኖር በሴዶ እኔ ነኝ። የምሬን ነው። በጭራሽ እንደዚህ አይነት ውሳኔ ይወስናል ብዬ አስቤም አልሜም አላውቅም። ስለዚህ ባዮ ላይ ባለው ስልክ እየደወላችሁ ስለ ሴዶ የምትጠይቁኝ ሰዎች እኔ ምንም የማውቀው ነገር የለም። አጨቅጭቁኝ እባካችሁን፣ ፕሊስ አጨቅጭቁኝ። የስራ ስልክ ነው፣ ለስራ ብቻ የምትፈልጉ ሰዎች ደውሉ። ለማንኛውም ይመቻችሁ። መልካም ቀን። ተገናኘንም። ቻው አበሻ፣ አበሻ አልተገናኘንም። ቻው ቻው። ሂድ በቃ ሂድ አንተ። ቆይ ሂድ። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። በነፃ ኧረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። ኧረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለም ጌች ሲያምር ይቀር። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። ሰበር ዜና ጠብቁሽ። ሰበር ዜና ገብቷል። አንተ ምን ይገባኛል? ገድብ ያለው እንጂ
አለብኝ። ስለዚህ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ጌች ዝም ብለህ ታያለህ። ይሄንን አልተገናኘንም። እኔ ፕሮፌሽን እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ትክክል። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን አስመልሱት። ለማስመለስ እንጥራለን። በግድ ይኸው ነው። የሀገር ክህደት ፈጽሞብናል። እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው። ትልቅ ክህደት። ሄዳችሁም ቢሆን እጁን በካቴና አስራችሁ እያለ በግድ አንተና ጆኒ ይዛችሁ በግድ አምጡልን። እኛ ሴዶ እንዲጣላ እንፈልጋለን። ሴዶ እኔ ላይ ብቻ ነው፣ ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው። አረ ተጫወተ። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ትለፍተን እዚህ ጋር ደርሰ ነው እንዴት ነው የሚያመልጠው? ፈረጠጠ። አቤት አመለጠ። የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢሆን ጠይቃለህ። በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። ይዤ ግዴታ ነው። መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው? እንግዲህ ግራው ገባን እኮ። አረ ሴዶ አልያዝ አለ። ግራው ገባን። ሴዶ እኔ ላይ ብቻ ነው፣ ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው። አረ ተጫወተ። ፈረጠጣል። ኢትዮጵያ አይደለ? ተው። ሴዶ ጥሪ አድርግለት እንዲመለስ። ሴዶ ተው፣ ግድ የለህም። ና እንመካከራለን። ና ፈርጠጥ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ሊያለባልቡኝ ማለት ነው። በነፃ ልታለባልቡኝ ማለት ነው። ይኸው ሮፕ ገብቻለሁ። ይኸው ቱርክ ነው ያለው። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንት ላይ በሰው ዲቃላ በማንም ዲቃላ የምትጠበቀው ጥቅም ለሌለው ነገር፣ ስራ ለሌለው ነገር። ሴዶ ማርሻል እነ ጌታቸው በነፃ ሊያደባድቡኝ ነበር፣ እኔ ግን አምልጬ ቱርክ ገብቻለሁ ማለቱን አሳውቆ ነበር። ጌታቸው በሰጠው ምላሽ አምልጦናል፣ አምጥተን እንዲወዳደር እንሞክራለን ብሏል። ድራማ ሳይሆን አይቀርም። ቤተሰብ አምልጫለሁ፣ በነፃ አልወዳደርም፣ ሲያምራችሁ ይቅር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ፣ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። የምን ውድድር ነው? ውድድር በነፃ ሊያለባልቡኝ ማለት ነው። በነፃ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይኸው ሮፕ ገብቻለሁ። ይኸው ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናል